አንዲት ሴት በቶሎ በፍቅር እንድትወድቅ የሚያደርጉ ስውር መንገዶች ያለምንም ማስገደድ። ስለ መሳሳብ ወይም አትራክሽን ብዙ ወንዶች ለዓመታት በመሞከር በመሳሳት በመጨነቅና አንዳንዴም በመበሳጨት ሊረዱት የሚሞክሩት አንድ ድብቅ እውነት አለ። እውነቱም ይህ ነው። መሳሳብ አብዛኛው ሰው እንደሚያስበው ዝም ብሎ የሚያድግ ነገር አይደለም። በጣም በመድከም የሚገነባ አይደለም። ትክክለኛ ቃላትን ስለተነጋገርክ ብቻ የሚፈጠር አይደለም። በጥረት ብቻ ተገዶ የሚመጣ አይደለም። ነገር ግን ግንኙነትን በተፈጥሯዊና ቀላል በሆነ መንገድ ሊያፋጥኑ የሚችሉ የተወሰኑ ስውር ጠባዮች፣ አቀራረቦችና የአነጋገር ዘይቤዎች አሉ። ይህንን የተረዱ ወንዶች መሳሳብን አያሳድዱም፣ ይልቁንም እንዲያድግ ምቹ ሁኔታን ይፈጥራሉ። አብዛኞቹ ወንዶች የሚሰሉት አስቂኝ ስህተት። እስቲ እውነቱን እንነጋገር። ይህ ቦታ ነው ነገሩን አስቂኝ የሚያደርገው። አብዛኞቹ ወንዶች አንዲት ሴትን ከወደዱ በኋላ ወዲያውኑ ማንነታቸውን ይቀይራሉ። ከመጠን በላይ ይደክማሉ፣ አነጋገራቸውን ይለውጣሉ፣ ከመጠን በላይ ጥንቁቅ ይሆናሉ፣ ሁልጊዜም ለሷ ዝግጁ አቬይለብል ይሆናሉ። ትኩረታቸው ሁሉ እሷ ላይ ብቻ ይሆናል። በአይምሮአቸውም ምን ያህል እንደምወዳትና ጥረት እንደማደርግ ካሳየኋት እሷም ያንኑ ይሰማታል ብለው ያስባሉ። ግን የሚገርመው እውነታ አንድን ነገር እንዲሰማት ለማድረግ በገፋህ ቁጥር ግንኙነቱ ተፈጥሯዊነቱን እያጣ ይሄዳል። ምክንያቱም መሳሳብ የሚገፋ ሳይሆን የሚፈቀድ አላው የሚደረግ ነገር ነው። ግልጽ ከመሆን ይልቅ ጉጉትን ፍጠር። አንድ ትልቅ ስህተት ስለ ራስህ ሁሉንም ነገር ወዲያውኑ መናገር ነው። ሁሉንም ነገር ወዲያውኑ ስታሳውቅ የምታስገኝላት አዲስ ግኝት አይኖርም። ግኝት ደግሞም አስደሳች ነው። ስለዚህ ሁሉንም ነገር ከመዘርዘር ይልቅ ክፍተት ተው፣ እንድትገምት አድርጋት። እንድታስብ አድርጋት። ስለ አንተ የማወቅ ጉጉት እንዲያድርባት አድርግ። ምክንያቱም ጉጉት ሰዎችን ወደ አንተ ይስባል። ለማስደመም ሳይሆን አብሮ ለመሆን ትኩረት ስጥ። ሰውን ለማስተንገድ ወይም ኢምፕሬስ ለማድረግ መሞከር ብዙ ጊዜ የግዳይት ይመስላል። ትክክለኛውን ነገር ለመናገርና ምርጥ ጎንህን ብቻ ለማሳየት ትጨነቃለህ። ነገር ግን መገኘት ተፈጥሯዊ ነው፣ ዘና ያለ ነው። ምንም ነገር ለማረጋገጥ አትሞክሩም። ዝም ብለህ አብረሃት ትሆናለህ። ይህ አይነት ጉልበት እውነተኝነት ይሰማዋል። ያልተጠበቁና ተጫዋች የሆኑ ባህሪዎች ኃይል። ሁሉንም ነገር አስቀድሞ መገመት መቻል ምቾት ሊወስድ ይችላል፣ ግን ሁልጊዜ ማስደሳች አይደለም። መሳሳብ ባልተጠበቁ ምላሾችና በተጫዋችነት ውስጥ ይገባል። ይህ ማለት ግራ መጋባት ፍጣር ማለት አይደለም። ግንኙነቱን ሕያው የሚያደርግ ጨዋታ ማቀድ ማለት ነው። አንድ ሰው ቀጣይ የምታደርገውን ነገር ሙሉ በሙሉ መገመት ካልቻለ የበለጠ ትኩረት ይሰጥሃል። ከአምልኮኛ ይልቅ ስሜታዊ ትስስር ይቅደም። ብዙ ወንዶች በሚናገሩት ቃል ላይ ብቻ ያተኩራሉ። ነገር ግን ዋናው ነገር ምን እንደሚሰማት ማድረግ ነው። መሳሳብ ስሜታዊ እንጂ አምልኮኛዊ ወይም ሎጂካል አይደለም። በጣም በበሰለ መንገድ ተዋውያችሁ ምንም አይነት ስሜታዊ ትስስር ላታገኙ ትችላላችሁ። ነገር ግን አንድ የጋራ ሳቅ ወይም አንድ ትርጉም ያለው ስሜታዊ ልውውጥ ጠንካራ ትስስር ይፈጥራል። ምክንያቱም ስሜቶች ትውስታን ይፈጥራሉ። ሁልጊዜም ወዲያውኑ ዝግጁ አትሁን። ይህ ሁሉንም ነገር የሚቀይር ነጥብ ነው። ሁልጊዜም ዝግጁ ስትሆንና ለጥሪዎቿ ወዲያውኑ ምላሽ ስታደርግ የአንተ መገኘት ያለው ዋጋ እንዲቀንስ ሊያደርግ ይችላል። መገኘት በጥሩ ሆኖ ሳይሆን ሁልጊዜ መገኘት ጉጉትን ስለሚያጠፋ ነው። ስለዚህ መገኘትሽ በምክንያትና በምርጫ ይሆን። እሷን ጥረት እንድታደርግ ፍቀድላት። መሳሳብ የሚያድገው ሁለቱን ሰዎች ጥረት ሲያደርጉ ነው። አንተ ብቻ ሁሉንም ነገር የምታደርግ ከሆነ እሷ ግንኙነቱ አካል መሆናት አይሰማትም። ስለዚህ ሁልጊዜም አንተ ብቻ አትምራ። እሷም እንድትሳተፍ እንዲጀምርና እንድትጠይቅ እድል ስጣት። እሷም ጥረት ስታደርግ ስሜታዊ ትስስሯ ይጀምራል። ለማዳመጥ የሚደረገው መንገድ ትልቅ ትርጉም አለው። ማዳመጥ ቃሎችን መስማት ብቻ አይደለም፣ መረዳት፣ ምላሽ መስጠትና በሐሳብ አብሮ መሆን ነው። አንዲት ሴት ዝም ብሎ የሚሰማት ሳይሆን በትክክል የሚረዳት ሰው ካገኘች ጥልቅ ትስስር ይፈጠራል። ምክንያቱም መረዳት ብርቅ ነው። ለማረጋገጥ ሳይሞክሩ በራስ መተማመን። በራስ መተማመን አንድ የሚገርም ባህሪ ያለው። ለማሳየት በሞከር ቁጥር እውነተኝነቱ ይቀንሳል። ነገር ግን ከራስህ ጋር ሰላም ስትሆን፣ በተፈጥሯዊ መንገድ ስታወራና ከሰው ዘንድ ተቀባይነትን ለማግኘት ካልጣርክ በራስ መተማመንህ በምንም ጣ ይታያል። ንግግሮችን ብቻ ሳይሆን ትዝውተሮችን ፍጠር። መሳሳብ በማለዕት ቀውራሪ ይገነባም። መሳሳብ የሚገነባው በጋራ የሚያሳልፋቸው ጊዜያት ውስጥ በጋራ ሳቅ፣ በዝምታ፣ በአይን ኮንታክትና በጉልበት ውስጥ ነው። ምክንያቱም ውሬዎት ይረሳሉ፣
ትዝትሮች ደግሞ ይቀራሉ። ውጤቱን ለማግኘት አትጨቆኝ። ብዙ ወንዶች ግንኙነቱን የሚያበላሹት እዚህ ጋር ነው። ይጨቆላሉ። ነገሮችን ወዲያውኑ ሲም ለመትሰት ወይም ግንኙነቱን ወደ ቀጣዩ ነገር ለመውሰድ ይገፋሉ። ይህ ጫና ደግሞ ተፈጥሯዊውን ፍለው ያበላሸዋል። መሳሳብ ጊዜ፣ ቦታና ነፃነት ይፈልጋል። መርጭ ይሁን እንጂ ተስፋ ይቆረጥክ አትመስል። እሳ ብቻ ብልጭኛው አማራጭ እንደሆነች ስትቀሳቀስ ጫና ትፈጥራለህ። ነገር ግን የራስህን መመዝገኛ ሲኖርህና ዝም ብሎ ከመከተል ይልቅ ስትመርጥ ሚዛኑ ይጠበቃል። አሁን ግንኙነቱ የሁለታችሁ የጋራ ይሆናል። የረጋ ስሜት ያለውን ኃይል ትረዳ። አለመጨቆል፣ አለማስቀደትና ለነገሮች በጥበብ ምላሽ መስጠት መረጋጋትን ይፈጥራል። መረጋጋት ደግሞ ደህንነትን ወይም ስታቢሊቲን ይሰጣል። ፍቅርን በቶሎ እንዲያፈቅሩን የሚያደርግ የሚባለው እውነታ ይህ ነው። ማንም ሰው አንተን እንዲያፈቅር አታስገድድም። ነገር ግን ፍቅር በቀላሉ የሚያድግበት ምቹ ሁኔታ መፍጠር ትችላለህ። ያ ሁኔታ ደግሞ የሚፈጠረው አንተ በምታሳየው ማንነት ነው። ማጠቃለያ ታሪክ፣ 2 ወንዶችን በአይን ህሊና ተመልከት። አንደኛ ለማስደመም ይጠራል፣ ይጨኮላል፣ ሁሉን ነገር ያስረዳል፣ ፍቅርን ያሳድዳል፣ ግንኙነቱን ይቀፋል። ሁለተኛው ግን የረጋ ነው። አብሮነቱ ይሰማዋል፣ ተጫዋች ነው፣ መራጭ ነው እና ነገሮች በተፈጥሯዊ ፍለዋቸው እንዲሄዱ ይፈቅዳል። ከጊዜ በኋላ የመጀመሪያው ሰው ጫና ይፈጥራል፣ ሁለተኛው ግን መሳሳብን ይፈጥራል። ስለዚህ መሳሳብን ፍጥነት ፈጥሮ ከፈለግ ስሜቶችን ለማስቀደድ አትሞክር። ትዝትሮችን ለመፍጠር አተኩር። ትስስርን በመግለማት ላይ አተኩር። በተፈጥሯዊ በራስ መተማመንና በእውነተኛ መንገድ ተገኝ። ምክንያቱም መሳሳብ የምታሳድደው ነገር አይደለም፣ እንዲያድቅ የምትፈቅድለት ነገር እንጂ። ይህንን ስትረዳ ሁሉ ነገር ይቀየራል። ቆንጆ ጋር